እንዴ ለሊ እኮ ነች። ኧረ እኔ እንጃ። እኔ ግን የሌለን ጨነቀኝ። አንቺ ምን ቤነሽና ነው የምትጨነቂው? ይሄ የተዘጋጀው እኮ ለለሊ ነው ለአንቺ አይደል? አንቺ ምን ቤነሽም እሷ ትጨነቅበት ምን አገባሽ? ለማርች ነው እንደዚህ ጠብር ግፍ ብሎ ተዘጋጅቶ አላገባም ብትለውስ? ቆይ ማ እኔ ልበል? ልጅቷ ናታ ለሊ። ወይኔ ጉዴ። በቃ አትለውም ነው አንቺ አማርኛችን አትለውም። ምናልባት ብትለውስ? እኔ አላገባም በቃ ምናምን ብትለውስ? ሁሉም ሰው እንዳንቺ ነው እንደሚያስብ ይመስልሽ? እሷ እንዳንቺ በጉራ የምታስብ መሰለሽ? እቺ ደብል ደነስ። ማን ነው ደነዝ? አንተ አንተ ምን እያደረግሽ ነው? ቆይ ለልይ ወይኔ ደግሞ ባክሽ ልቀቂኝ። ምንድነው? አሪ ምንድነው? ለልይ ስላልሽሽ በጣም ይቅርታሽ። ለሊ ይሄን ቀን ምን ያህል ልዩ ሊሆን እንደሚችል ባይምሮሽ ስለው ነበር። ላንጂ ይሄ ሁሉ ነገር ያንስብሻል አውቃለሁ። ለሊ ስሜቴን መግለጽና ፍቅሬ ላንቺ ነገርሽ እንደማልጨርስ ታውቂያለሽ። ለሊ በጣም አፈቅርሻለሁ። ይችላል በቂ ይችላል ባለው ይችላል። አንድ አልጨረሰም። እና ለሊ አሁን ፊት ለፊት ሲተንበረከኩት ቀሪ ህይወት ዘመንሽን ሁሉ ከአንቺ ጋር ለመኖር ነው አውቃለሁ። ይሄ ትንሽ ልቤ ላንቺ አይገባሽም፣ ግን ሙሉ ህይወቴን ቀይረሽዋል። ይሄ ፊት ለፊት ሲተንበረከከው ቤኪ ባንቺ ነው። ለሊ ራሴን፣ ማንነቴን፣ እናቴን፣ ፈጣሪን ሁሉንም ሰጥሽኛል። እናም ለሊ ይሄ ትንሹን ልቤ ላንቺ ሰጥቶሽ አንቺም ከራስሽ በላይ ተንከባከብሽ እና ካንቺ ውጪ ማመክሊቴ ሊሆን ይችላል። ቤኪ የኔ ሴት ለሊ ታገቢኛለሽ? ለሊ የባቡሬን የፍቅር ጥያቄ ትቀበላለች ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን አስቀምጡልኝ። አዎ ትቀበላለች እናም ታገባለች የምትሉ አንድ ቁጥር ጻፉልኝ። አይ የምታገባው አይመስለኝም የምትቀበለው አይመስለኝም ታዋርደዋለች የምትሉ ደግሞ ሁለት ቁጥር ጻፉልኝ። ሌሎቻችሁም አስተያየታችሁን አስቀምጡልኝ። አንተስ ገምት ምን ይመስልሃል የምትሉኝ ከሆነ ደግሞ እኔ እንደሚመስለኝ ከሆነ አሁን ላይ የፍቅር ጥያቄውን ትቀበለዋለች ብዬ አላስብም። ምክንያቱም እዛው ድራማ ላይ የምንመለከት ይሆናል። ነገር ግን አስተያየቷና ስታለቅስበት የነበረው መንገድ እሱ ልታዋርደው ስለሆነና ከሱ ጋር ልትጋባ ባለመቻሏ ይመስላል ብዬ አስባለሁ። በተጨማሪም ደግሞ ገና ድግሱን እያዘጋጁ እያለ ዳይመንዶም ሲጨፍር ተረጋጋ እንጂ አጨፍሬ እኮ ገና እኮ ነው ማግባት አለማግባቷንም አላወቅንም እያሉ ሲያወሩና ሰርግ አይደለም ይሄ ገና ነው ይሄ የፍቅር ጥያቄ ነው እያሉ ሲነጋገሩ፣ እንዲሁም ኩኩሻ ዳይመንድን ምናልባት ይሄ ነገር ግን አልተጋነንም አሁን እሷ ማግባት አልፈልግም አላገባም ብትለው ሲውሉ ዝግጅት ተካሂዶ እያለች መናገሯ ለሊፍ የፍቅር ጥያቄውን እንደማትቀበል አንደኛ ምስክር ወይም ደግሞ አንደኛ ፍንጭ ነው ብዬ አስባለሁ። ያለ ምክንያትም ደጋግሞችን ቃል አልጠሯትም ብዬ አስባለሁ። ያው ምክንያቱ ምን እንደሆነ አብረን የምንመለከት ይሆናል። ነገር ግን አሁን ላይ ባቡሬ በጣም ነው የሚያሳዝነው። ለሷ ብሎ ብዙ ነገር ደክሟል። እሷን የሚያስደስታትን ነገር ሁላ ገጀራው ራሱ እንዳመለጠ ታውቃላችሁ። እሷ ስታየው ትደሰታለች ብሎ ለሷ ብዙ ነገር እያደረገላት ነው፣ ማያደርግላት ነገር የለም። ነገር ግን አሁን ላይ እሷ አላገባህም ልትለው ከጫፍ እየደረሰች ነው ያለችው። በእርግጥ እሷም የራሷ የሆኑ ብዙ ችግሮች አሉባት። ግን አሁን ላይ እንደዚህ አብረው ከደረሱና ለገቡ ትንሽ ከቀራቸው በኋላ ይህን ንግግሯ የምታወጣው ከሆነ በጣም ለሱ ይደብረዋል ብዬ አስባለሁ። በሌላ በኩል ደግሞ እንደምትመለከታችሁት አሹና ሮማን በግልጽ እየተነጋገሩ
እንደሆነ እየተመለከትን ነው። ዳር እያሉ ነው። ሮማንም እስከዛሬ ድረስ የምትሸሽበት ምክንያት ያው ከእሱ ጋር እንደዚህ ነገር ማውራት አትፈልግም። እህትነትና ወንድምነት ይሻለናል እያለች ስታወራ ነበር። ነገር ግን ለእሱ ምንም ስሜት የላትም ብለን እንዳናደርግ ወይም እንዳንናገር ነው የሚያደርገን። እሱ ከሌሎች ሴቶች ጋር ስታየው ወይም ሌሎች ሴቶችን ሲያደንቅ በጣም ትናደዳለች፣ ትቆጣለች። እና ያ ደግሞ ለእሱ ፊሊንግ እንዳላት አንድ ማስረጃ ነው ብዬ እገምታለሁ። ግን አሁን ላይ እሱ በተደጋጋሚ ጎተጉታታል። እሷ ደግሞ ሁለታችንም ሀሳባችንን ብንተው ይሻላል እያለች ስታወራ ነበር። መጨረሻ ላይ እሱ ከአቅሙ በላይ ሲሆን በቃ ሬሳዬ ጋር መተሽ እንዳትቆም መቃብሬ ጋር ሲላት ማለት ምን ማለት ነው? ምን አስቦ ነው እያለች ስታወራ ተመልክተናልና እሱ ራሱን ያጠፋል ብላ እያሰበች ይመስለኛል። እሱ ግን እንደዚህ አይነት ነገር ያደርጋል ብዬ አላስብም። ያው እሷ ብትጠፋ በጣም ይጎዳል እሱ በእርግጥ ነው። እሷን ቢያጣት ከማንም በላይ እንደሚጎዳ እርግጥ ነው። ነገር ግን ይህን ያህል ውሳኔ እንኳን ይወስናል ብዬ አላስብም። እናንተ ምን ይመስላችኋል? እስኪ ለማንኛውም እናንተ በሀሳብ አስተያየታችሁን አጋሩኝ። ሌላ ደግሞ ሁሉንም በሚባል ደረጃ የሰራተኛዋ አደይ ድራማ ተከታታዮችን እንዳለ ያሰለቸው አንድ ነገር ምንድን ነው? የኩኩሻና የዳይመንድ ጸብ ነው። የእነሱ ጸብ አሁን ላይ መቋጫ ያለውም አይመስልም። በየጊዜው ከዚህ በፊት እንደተመለከታችሁት ከሆነ እሷ ሰው ልጠይቅ ብላ በሄደችበት ቅጽበት የእህቴን ልጅ ልይ ብላ በሄደችበት ቅጽበት እሱ በተደጋጋሚ እየጠየቀ እንደሆነና ሲፈልጋት እንደነበረ ተመልክተናል። እሷም ተመልሳ ከመጣች በኋላ ቅምጥል ያንን ነገር ስትነግራት ፊቷ በደስታ እንዴት እንደበራ ተመልክተናል። እነዚህ ነገሮች ሁለቱም እርስ በርስ ስሜት እንዳላቸው ማስረጃ ናቸው። ነገር ግን ደግሞ አይደለም ስሜታቸው ለመገላለጽ በትክክልም እያወሩ አይደለም። ቀን በቀን መሰዳደብ ነው። ማንን ነው አንተ ማንን ነው አንቺ እንደተባባሉ ነው። እና ይህ ነገር ደግሞ ትንሽ ተመልካቹን ያስደበረ ወይም ያሰለቸ ነው ብዬ አስባለሁ። እና ትንሽ ይቺን ነገር ቢቀንሷት ምናልባት አሪፍ ነው ብዬ አስባለሁ። ወይ ደግሞ ስሜታቸውን ተገላልጸው ሌላ አብረው እንዳይሆኑ የሚያደርጋቸው ነገር ቢከሰት ይሻላል ባይ ነኝ። እንደ ተመልካችም እንደ ዳኝም ይህ ነገር ቢሆን እናንተም የምታስቡትን ነገር ኮመንት ላይ ያስቀምጡልኝ። ሌላው ደግሞ ኪንጎና የቅምጥል ነገር ቅጡን እያጣ እየመጣ ነው። በየጊዜው እነሱም ጸብ ብቻ እየሆኑ ነው። በትክክል ሲያወሩ አንመለከትም። በእርግጥ ችግሩ አሁን ላይ ኪንጎ ጋ ነው ብዬ ለመናገር ያስደፍረኛል። ሱፍ አለመልበሱ ብቻ ሳይሆን ለእሷ እየሰጣት ያላትን ቦታ ትክክል ነው ብዬ አላስብም። እሷ ከመጠን በላይ ስለምትወደው እሱን ኬር ለማድረግ እየሞከረች ነው በተደጋጋሚ። እሱ ግን ያንን እየተረዳም አይመስልም። የሆነ እንደ ጭቅጭቅ ነገር እየተመለከተባት ነው። እና ያ ደግሞ አንድ ችግር ነው ብዬ አስባለሁ። ለማንኛውም ይህንን ኤፒሶድ በዚህ መንገድ ላይ ካፕ አድርጌላችኋለሁ። ቀጣይ የምን ድራማ ይለቀቅላችሁ ወይስ የዚህ ክፍል ቀጣይ ይለቀቅ የሚለውን አሳውቁኝ ማለት ነው። መልካም ጊዜ ይሁንላችሁ።